መጽሐፍ ቅዱስ ሲናገር እንደዚህ ይላል። በአንደኛ ሳሙኤል ምዕራፍ 10 ላይ እንደዚህ የሚል ቃል አለ። ሳኦልን ሳሙኤል ካገኘው በኋላ አንድ ነገር አለው። አሁን አለው ወደ እግዚአብሔር ተራራ ትሄዳለህ አለው። ወደዛም በርግ ጊዜ የነቢያት ልጆች በበገና በመስንቆ እየዘመሩ ትንቢትን እየተናገሩ ከተራራ ሲወርዱ ታገኛቸዋለህ። ባገኛቸው ጊዜ ደግሞ በአንተ ላይ ሁለት ነገር ይሆናል አለው። የትንቢት መንፈስ ይመጣብሃል፣ ማለት የእግዚአብሔር መንፈስ በኃይል ይመጣብሃል። ደግሞም አለው እንደ ሌላ ሰው ሆነ ትቀየራለህ አለው። ሄደ አገኛቸው። እነሱንም ባገኛቸው ጊዜ የእግዚአብሔር መንፈስ በኃይል መጣበት። ትንቢትም አገኘው፣ ትንቢት መናገር ጀመረ። ከዛን እንደ ሌላ ሰው ሆነ። ከዛን አብሮት የመጡ የሚያውቁት ሰዎች ሁሉ እንደዚህ አሉ። ትላንት የሚያውቁት በሌላ ማንነት ስለነበረ እንደዚህ አሉ። የቄስ ልጅ ምን አገኘው አሉ። እኛ የምናውቀው በዚህ ነው፣ እሱ ግን እንደዚህ ሆኗል አሉ። በጌታ በኢየሱስ ስም ልባርካችሁ። የቀረላችሁ ዘመን የልዩነት እንዲሆን እንደ ሌላ ሰው ሆናችሁ የምትቆጠሩበት የሚቀጥለው ዓመት 2018 በጌታ በኢየሱስም በተለመደ ሁኔታ፣ በተለመደ መንገድ፣ በተለመደ አኳኋን ሰዎች በሚያውቋችሁ ሳይሆን በተለወጠ፣ በዳነ፣ በተቀየረ፣ በሌላ ክብር፣ በሌላ መንፈስ እንደ ሌላ ሰው ሆናችሁ በኢየሱስም የመለወጥ የመሆን ዓመት ይሁንላችሁ። በኢየሱስም ልዩነት ይሁንላችሁ።